በጦርነት በምትታመሰው በጋዛ እምብርት ውስጥ አደጋው በሁሉም አቅጣጫ ተባብሷል። በዚህ የጭንቅ ጊዜ አንድ ጋዜጠኛ እውነቱን የመግለጥ ተልዕኮውን ለመፈጸም በጽናት ቆመ። ስሙም ሆሳም ሻባ ይባላል። ለአልጀዚራ የሚሰራው ጀግና የ23 ዓመቱ ጋዜጠኛ ሀቅን ለመዘገብ ባለው ቁርጠኝነት ከፍተኛውን ዋጋ ከፍሏል። ይህ የእርሱ ታሪክ ነው። ከውልደቱ እስከ ሞቱ ያለውን ጉዞ እናስቃኛችኋለን። አብራችሁን ቆዩ። ሆሳም ሻባ ተወልዶ ያደገው በጋዛ ውስጥ ነው። ይህ ክልል ለረጅም ጊዜ የግጭት ማዕከል ነበር። ከልጅነቱ ጀምሮ የጦርነትን አስከፊ ሁኔታዎች አጣጥሟል። ከጎኑ ያሉትን አጥቷል። ነገር ግን በፍርሃት ከመሸነቅ ይልቅ ፍሬ ያለው ስራ ለመስራት ወሰነ። ድምጽ ለሌላቸው ድምጽ መስጠትን፣ የታፈኑ ጩኸቶችን መጮህ አለብኝ ብሎ ተነሳ። ጋዛ ውስጥ ጋዜጠኝነት ሙያ ብቻ እንዳልሆነ ያወቀ ጋዜጠኛ ለመሆን ወሰነ። ለህዝቡ ድምጽ የመሆን ፍላጎቱ ወደ አልጀዚራ መራው። እዚያም በሰሜናዊ ጋዛ እየተከሰቱ ያሉትን በጣም አደገኛ ታሪኮችን መዘገብ ጀመረ። በማቋረጥ የቦምብ ፍንዳታ ምክንያት ከሚሰደዱ ብዙ ጋዜጠኞች በተለየ ሆሳም እዛው ጋዛ ሆኖ መዘገብን መረጠ። ሆሳም በእነዚያ ጊዜያት ጎዳና ላይ ተኝቷል፣ ያለ ምግብ ለቀናት አሳልፏል። ይህን በማድረጉም ዓለም በጋዛ ምን እየተካሄደ እንዳለ እንዲያውቅ አድርጎታል። እንደ አውሮፓውያን የዘመን ቀመር ማርች 24 2025 ሆሳም ከቤተላህያ ሰሜናዊ ጋዛ እየዘገበ ነበር። የእስራኤል የአየር ጥቃት ተባብሶ ነበርና ጋዜጠኞች ኢላማ እየሆኑ መጥተዋል። ሆሳም ግን ዘገባውን አቋርጦ ለመሸሽ ፈቃደኛ አልሆነም። ከዚያም ተሽከርካሪው በእስራኤል የአየር ጥቃት ተመታ። ሆሳም ሻባ ተገደለ። ያ ሚሊዮኖች ድምጽ የሆነ ወጣት፣ ያ የመበረቂያ ጊዜውን በሰቀቀን ያሳለፈው ጎረምሳ፣ ያ አድጎ ያልጨረሰ ሮጦ ያልጠገበው ሆሳም ሻባ በእስራኤል የአየር ጥቃት በተወለደ በ23 ዓመቱ ላይ መለስ አሸለበ። ሆሳም ከመሞቱ በፊት አንድ መልእክት ጽፎ ነበር። መልእክቱን ወደ አማርኛ ስንተረጉመው እንዲህ ይላል: ይህን እያነበብክ ከሆነ በእስራኤል ወራሪ ኃይሎች ተገድያለሁ ማለት ነው። ምናልባትም ኢላማ ተደርጌ ነበር። ዓለም የጋዛን እውነት እንዲሰማ ለማረጋገጥ ረሃብን፣ ብርድንና ድካምን ታገስኩ። በመጨረሻም ተሸነፍኩ። የኔ ታሪክ አበቃ ማለት ነው። ታሪካችንን ከመናገር አትቆጠብ። ታሪካችንን ለዓለም ንገር። መልእክቱ የመሰናበቻ ይምሰል እንጂ የጥሪ ነው። የታገሉ የህዝብን አድኑ ጥሪ። የእሱ ሞት ዓለም አቀፍ ቁጣን ቀስቅሷል። አልጀዚራ ጥቃቱን ግድያ ሲል አውግዞታል። በዓለም ዙሪያ ያሉ ጋዜጠኞች በተፈጸመው ድርጊት ሀዘናቸውን ገልጸዋል። የእስራኤል ጦር ግን የሐማስ ስናይፐር ነኝ ሲል ተናግሯል። ይህ አባባሉም ለጋዜጠኞች ግድያ ግድ እንደማይሰጠው ማሳያ ተደርጎበታል። የሆሳም ግድያ የተናጠል ክስተት አይደለም። ጦርነቱ ከተባባሰ በኋላ በጋዛ ከ100 በላይ ጋዜጠኞች ተገድለዋል። በጦርነት ቀጠናዎች ዘጋቢዎችን መግደል የተለመደ ተግባር ተደርጓል። እውነት እየተደበቀ ነው። እውነትን ለማጋለጥ የሚደፍሩትም በህይወታቸው ዋጋ እየከፈሉ ነው። የሆሳም ሻባ ታሪክ የድፍረት፣ የመስዋዕትነትና የማያቋርጥ እውነትን ማሳደድ ነው። እሱን ስናስታውስ ለእውነት መሞትን እናስባለን። ኢትዮ ፋስት ፕሬስ ነጻነትን ይደግፋል፣ ድምጽም ይሆናል። ለዚህም ይህን ጀብደኛ ወጣት ለመዘከር ይህንን ፕሮግራም ለመስራት ወደድን። ሰላም ቆዩ። በጦርነት በምትታመሰው በጋዛ እምብርት ውስጥ አደጋው በሁሉም አቅጣጫ ተባብሷል። በዚህ የጭንቅ ጊዜ አንድ ጋዜጠኛ እውነቱን የመግለጥ ተልዕኮውን ለመፈጸም በጽናት ቆመ። ስሙም ሆሳም ሻባ ይባላል። ለአልጀዚራ የሚሰራው ጀግና የ23 ዓመቱ ጋዜጠኛ ሀቅን ለመዘገብ ባለው ቁርጠኝነት ከፍተኛውን ዋጋ ከፍሏል። ይህ የእርሱ ታሪክ ነው። ከውልደቱ እስከ ሞቱ ያለውን ጉዞ እናስቃኛችኋለን። አብራችሁን ቆዩ። ሆሳም ሻባ ተወልዶ ያደገው በጋዛ ውስጥ ነው። ይህ ክልል ለረጅም ጊዜ የግጭት ማዕከል ነበር። ከልጅነቱ ጀምሮ የጦርነትን አስከፊ ሁኔታዎች አጣጥሟል። ከጎኑ ያሉትን አጥቷል። ነገር ግን በፍርሃት ከመሸነቅ ይልቅ ፍሬ ያለው ስራ ለመስራት ወሰነ። ድምጽ ለሌላቸው ድምጽ መስጠትን፣ የታፈኑ ጩኸቶችን መጮህ አለብኝ ብሎ ተነሳ። ጋዛ ውስጥ ጋዜጠኝነት ሙያ ብቻ እንዳልሆነ ያወቀ ጋዜጠኛ ለመሆን ወሰነ። ለህዝቡ ድምጽ የመሆን ፍላጎቱ ወደ አልጀዚራ መራው። እዚያም በሰሜናዊ ጋዛ እየተከሰቱ ያሉትን በጣም አደገኛ ታሪኮችን መዘገብ ጀመረ። በማቋረጥ የቦምብ ፍንዳታ ምክንያት ከሚሰደዱ ብዙ ጋዜጠኞች በተለየ ሆሳም እዛው ጋዛ ሆኖ መዘገብን መረጠ። ሆሳም በእነዚያ ጊዜያት ጎዳና ላይ ተኝቷል፣ ያለ ምግብ ለቀናት አሳልፏል። ይህን በማድረጉም ዓለም በጋዛ ምን እየተካሄደ እንዳለ እንዲያውቅ አድርጎታል። እንደ አውሮፓውያን የዘመን ቀመር ማርች 24 2025 ሆሳም ከቤተላህያ
ሰሜናዊ ጋዛ እየዘገበ ነበር። የእስራኤል የአየር ጥቃት ተባብሶ ነበርና ጋዜጠኞች ኢላማ እየሆኑ መጥተዋል። ሆሳም ግን ዘገባውን አቋርጦ ለመሸሽ ፈቃደኛ አልሆነም። ከዚያም ተሽከርካሪው በእስራኤል የአየር ጥቃት ተመታ። ሆሳም ሻባት ተገደለ። ያ ሚሊዮኖች ድምጽ የሆነ ወጣት፣ ያ የመቦረቂያ ጊዜውን በሰቀቀን ያሳለፈው ጎረምሳ፣ ያ አድጎ ያልጨረሰ ሮጦ ያልጠገበው ሆሳም ሻባት በእስራኤል የአየር ጥቃት በተወለደ በ23 ዓመቱ ላይ መለስ አሸለበ። ሆሳም ከመሞቱ በፊት አንድ መልእክት ጽፎ ነበር። መልእክቱን ወደ አማርኛ ስንተረጉመው እንዲህ ይላል: ይህን እያነበብክ ከሆነ በእስራኤል ወራሪ ኃይሎች ተገድያለሁ ማለት ነው። ምናልባትም ኢላማ ተደርጌ ነበር። ዓለም የጋዛን እውነት እንዲሰማ ለማረጋገጥ ረሃብን፣ ብርድን እና ድካምን ታገስኩ። በመጨረሻም ተሸነፍኩ። የኔ ታሪክ አበቃ ማለት ነው። ታሪካችንን ከመናገር አትቆጠብ። ታሪካችንን ለዓለም ንገር። መልእክቱ የመሰናበቻ ይምሰል እንጂ የጥሪ ነው። የታገሉ የህዝብን አድኑ ጥሪ። የእሱ ሞት ዓለም አቀፍ ቁጣን ቀስቅሷል። አልጀዚራ ጥቃቱን ግድያ ሲል አውግዞታል። በዓለም ዙሪያ ያሉ ጋዜጠኞች በተፈጸመው ድርጊት ሀዘናቸውን ገልጸዋል። የእስራኤል ጦር ግን የሐማስ ስናይፐር ነኝ ሲል ተናግሯል። ይህ አባባሉም ለጋዜጠኞች ግድያ ግድ እንደማይሰጠው ማሳያ ተደርጎበታል። የሆሳም ግድያ የተናጠል ክስተት አይደለም። ጦርነቱ ከተባባሰ በኋላ በጋዛ ከ100 በላይ ጋዜጠኞች ተገድለዋል። በጦርነት ቀጠናዎች ዘጋቢዎችን መግደል የተለመደ ተግባር ተደርጓል። እውነት እየተደበቀ ነው። እውነትን ለማጋለጥ የሚደፍሩትም በህይወታቸው ዋጋ እየከፈሉ ነው። የሆሳም ሻባት ታሪክ የድፍረት የመስዋዕትነትና የማያቋርጥ እውነትን ማሳደድ ነው። እሱን ስናስታውስ ለእውነት መሞትን እናስባለን። ኢትዮ ፋስት የፕሬስ ነጻነትን ይደግፋል፣ ድምጽም ይሆናል። ለዚህም ይህን ጀብደኛ ወጣት ለመዘከር ይህንን ፕሮግራም ለመስራት ወደድን። ሰላም ቆዩ። በጦርነት በምትታመሰው በጋዛ እምብርት ውስጥ አደጋው በሁሉም አቅጣጫ ተባብሷል። በዚህ የጭንቅ ጊዜ አንድ ጋዜጠኛ እውነቱን የመግለጥ ተልዕኮውን ለመፈጸም በጽናት ቆመ። ስሙም ሆሳም ሻባ ይባላል። ለአልጀዚራ የሚሰራው ጀግና የ23 ዓመቱ ጋዜጠኛ ሀቅን ለመዘገብ ባለው ቁርጠኝነት ከፍተኛውን ዋጋ ከፍሏል። ይህ የእርሱ ታሪክ ነው። ከውልደቱ እስከ ሞቱ ያለውን ጉዞ እናስቃኛችኋለን። አብራችሁን ቆዩ። ሆሳም ሻባት ተወልዶ ያደገው በጋዛ ውስጥ ነው። ይህ ክልል ለረጅም ጊዜ የግጭት ማዕከል ነበር። ከልጅነቱ ጀምሮ የጦርነትን አስከፊ ሁኔታዎች አጣጥሟል። ከጎኑ ያሉትን አጥቷል። ነገር ግን በፍርሃት ከመሸነቅ ይልቅ ፍሬ ያለው ስራ ለመስራት ወሰነ። ድምጽ ለሌላቸው ድምጽ መስጠትን፣ የታፈኑ ጩኸቶችን መጮህ አለብኝ ብሎ ተነሳ። ጋዛ ውስጥ ጋዜጠኝነት ሙያ ብቻ እንዳልሆነ ያወቀ ጋዜጠኛ ለመሆን ወሰነ። ለህዝቡ ድምጽ የመሆን ፍላጎቱ ወደ አልጀዚራ መራው። እዚያም በሰሜናዊ ጋዛ እየተከሰቱ ያሉትን በጣም አደገኛ ታሪኮችን መዘገብ ጀመረ። በማቋረጥ የቦምብ ፍንዳታ ምክንያት ከሚሰደዱ ብዙ ጋዜጠኞች በተለየ ሆሳም እዛው ጋዛ ሆኖ መዘገብን መረጠ። ሆሳም በእነዚያ ጊዜያት ጎዳና ላይ ተኝቷል፣ ያለ ምግብ ለቀናት አሳልፏል። ይህን በማድረጉም ዓለም በጋዛ ምን እየተካሄደ እንዳለ እንዲያውቅ አድርጎታል። እንደ አውሮፓውያን የዘመን ቀመር ማርች 24 2025 ሆሳም ከቤተላህያ ሰሜናዊ ጋዛ እየዘገበ ነበር። የእስራኤል የአየር ጥቃት ተባብሶ ነበርና ጋዜጠኞች ኢላማ እየሆኑ መጥተዋል። ሆሳም ግን ዘገባውን አቋርጦ ለመሸሽ ፈቃደኛ አልሆነም። ከዚያም ተሽከርካሪው በእስራኤል የአየር ጥቃት ተመታ። ሆሳም ሻባት ተገደለ። ያ ሚሊዮኖች ድምጽ የሆነ ወጣት፣ ያ የመቦረቂያ ጊዜውን በሰቀቀን ያሳለፈው ጎረምሳ፣ ያ አድጎ ያልጨረሰ ሮጦ ያልጠገበው ሆሳም ሻባት በእስራኤል የአየር ጥቃት በተወለደ በ23 ዓመቱ ላይ መለስ አሸለበ። ሆሳም ከመሞቱ በፊት አንድ መልእክት ጽፎ ነበር። መልእክቱን ወደ አማርኛ ስንተረጉመው እንዲህ ይላል: ይህን እያነበብክ ከሆነ በእስራኤል ወራሪ ኃይሎች ተገድያለሁ ማለት ነው። ምናልባትም ኢላማ ተደርጌ ነበር። ዓለም የጋዛን እውነት እንዲሰማ ለማረጋገጥ ረሃብን፣ ብርድን እና ድካምን ታገስኩ። በመጨረሻም ተሸነፍኩ። የኔ ታሪክ አበቃ ማለት ነው። ታሪካችንን ከመናገር አትቆጠብ። ታሪካችንን ለዓለም ንገር። መልእክቱ የመሰናበቻ ይምሰል እንጂ የጥሪ ነው። የታገሉ የህዝብን አድኑ ጥሪ። የእሱ ሞት ዓለም አቀፍ ቁጣን ቀስቅሷል። አልጀዚራ ጥቃቱን ግድያ ሲል አውግዞታል። በዓለም ዙሪያ ያሉ ጋዜጠኞች በተፈጸመው ድርጊት ሀዘናቸውን ገልጸዋል። የእስራኤል ጦር ግን የሐማስ ስናይፐር ነኝ ሲል ተናግሯል። ይህ አባባሉም ለጋዜጠኞች ግድያ ግድ እንደማይሰጠው ማሳያ ተደርጎበታል። የሆሳም ግድያ የተናጠል ክስተት አይደለም። ጦርነቱ ከተባባሰ በኋላ በጋዛ ከ100 በላይ ጋዜጠኞች ተገድለዋል። በጦርነት ቀጠናዎች ዘጋቢዎችን መግደል የተለመደ ተግባር ተደርጓል። እውነት እየተደበቀ ነው። እውነትን ለማጋለጥ የሚደፍሩትም በህይወታቸው ዋጋ እየከፈሉ ነው። የሆሳም ሻባት ታሪክ የድፍረት የመስዋዕትነትና የማያቋርጥ እውነትን ማሳደድ ነው። እሱን ስናስታውስ ለእውነት መሞትን እናስባለን።
ኢትዮ ፋስት የፕሬስ ነጻነትን ይደግፋል፣ ድምጽም ይሆናል። ለዚህም ይህን ጀብደኛ ወጣት ለመዘከር ይህንን ፕሮግራም ለመስራት ወደድን። ሰላም ቆዩ።